ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ እንግዲህ እቺን የመሰለች ሾርባ እናዘጋጃለን ማለት በጣም ጣፋጭ ነው። ለብርድ ጉንፋን ምናምን ስትያዙ እቺን እንግዲህ መጠቀም ነው ማለት ነው። ፍቱን ነው በጣም በቃ ጥሩ ነው ማለት ነው። ለክረምትና ለኛ ሀገር ለዊንተር ታይም በጣም ጥሩ ነው። ወደ አሰራሩ በምንሄድበት ጊዜ የሚያስፈልጉን ግብአቶች መጀመሪያ ቺክን ብረስት እጥብ አድርገን በሎሚና በጨው እንከትፈዋለን። በዚህ መልኩ አዘጋጅቼዋለሁ አጥቤ። ሌላው ባሮ ሽንኩርት፣ ቀይ ሽንኩርት እና ቀጣዩ ቲማቲም፣ ነጭ ሽንኩርት፣ ድንች፣ ካሮት እና ብሮኮሊ እና ቅመም ክኖርና ዘይት አለኝ ማለት ነው። ስለዚህ እነዚህን በመጠቀም እንግዲህ እናዘጋጃለን ማለት ነው። እንግዲህ ክኖርም እንደምታዩት አለኝ ማለት ነው። ስለዚህ ቀጣዩ የምናደርገው ድስቴን እንግዲህ እጥዳለሁኝ። ከዛ ሽንኩርት የመጀመሪያ ሽንኩርቴን ጨምራለሁ። ሽንኩርቴን ከጨመርኩኝ በኋላ እንግዲህ ሳል ምናምን በቃ በአንዴ ነው የሚያጠፋው። ከዛ ባሮ ሽንኩርቴ ከሽንኩርቴ ጋር አብሬ እጨምረዋለሁ ማለት ነው። በመቀጠል ያው እንግዲህ ዘይታችንን እንጨምራለን ማለት ነው። እንግዲህ ለቻናሌ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ እንግዲህ አበረታቱ ሞር ከዚህ የበለጠ እንድሰራ ማለት ነው። ስለዚህ ዘይቴን ጨምራለሁ። ሽንኩርትና ባሮን አብሬ ትንሽ ደቂቃ አቁላለዋለሁ ማለት ነው። የተጠቀምኩት ኦሊቭ ኦይል ነው። ንጋ ዘይቱን በደንብ ትንሽ ማለት በርከት አድርጌ ጨምረውና በዚህ መልኩ ያው በቂ ሳይበዛም ማለት ነው በደንብ አድርገን እናማስለዋለን እናቅላላለን ማለት እስኪበቃው ድረስ። ከዛ በመቀጠል የተቀጣዮቹን ግብአቶች ስቴፕ ባይ ስቴፕ እናስገባል ማለት ነው። ቀጣይ ነጭ ሽንኩርቴን ጨምር አደርጋለሁኝ። ከዛ ነጭ ሽንኩርቴን ከጨመርኩኝ በኋላ እንግዲህ አብሬ ማማሰል ነው ማለት ነው። ቀጣዩ ስቴፕ እንግዲህ ለምንድን ነው በጣም ነጭ ሽንኩርቱን ያበዛሁት? ምክንያቱም እንግዲህ ሳል ምናምን ልጆች ሰሞኑን ተይዘውም ስለነበረ በቃ ቆንጆ ነው ለልጆችም ለአዋቂም ቢበላ ሞር ግን ለልጆችም ደግሞ በጣም ቆንጆ ነው ማለት ነው። አንዳንዴ ለወጥ ለማድረግ ድንቼን ጨምሬ አብሬ አዘጋጃለሁ ድንቼን። ከዛ በመቀጠል ደግሞ ቺክኑንም አብሬ ነው ከዚህ ሰዓት ነጭ ሽንኩርት ጣዕሙ እንዲይዝልኝ አብሬ እጠብሰዋለሁ ማለት ነው። እንደዚህ ጥብስ አደርገዋለሁ። ያው የራሱ ውሃ ትንሽ ስለሚጠፋ ስጋ ቺክኑን እንግዲህ እንትን አድርጋለሁ። ከፈለጋችሁ ሁሉንም ጭምር አድርጋችሁ ውሃ ካለታችሁ ማንተክተክ ትችላላችሁ፣ ምንም ችግር የለውም። እኔ ግን ትንሽ አብሬ ምንድነው ገልበጥ አድርጌው ቢበስል ብዙ ደስ ይለኛል ማለት በኋላ ብዙ አላቆየውም ማለት ነው ውሃ እስከልስበት። ስለዚህ በጣም መብሰል የለበትም፣ ግን በትንሹ እንደዚህ እያደረጋችሁ ማማሰል ማለት በደንብ እንደዚህ አድርጋችሁ ማማሰል። ውሃ ጠብ ማድረግ ትችላላችሁ ከፈለጋችሁ። እንግዲህ በዚህ መልኩ እየበሰለ ይገኛል ማለት ነው። እንደዚህ ቺክኑን አብሮ ከብሮኮሊ ጋር ከሌሎቹ ግብአቶች ጋር ብሮኮሊ ወደ መጨረሻ ነው የምጨምረው፣ ምክንያቱም ብሮኮሊ ቶሎ ፍርክስ ስለሚልብኝ አብሬ አልጨምረውም ማለት ነው። እነዚህን ግን እንደዚህ ጥብስ አደርገዋለሁ እስኪበቃው ድረስ። ቀጥዬ ቲማቲም እንጨምራለሁ። ቲማቲም
ሾርባን ያጣፍጠዋል ማለት ነው። ብሮኮሊን ጨመርኩኝ። በዚህ መልኩ ብሮኮሊያችንን ከጨመርን በኋላ አብረን እናሸዋለን ማለት ነው። ከዛ በዚህ መልኩ እንግዲህ እንደምታዩት ቲማቲምንም ጭምር አደርጋለሁ። በቃ አሁን ግብአቶችን መጨመራቸው ግብአቶችን ጨርሻለሁ ማለት ነው። ስለዚህ የተጠቀምኩት ብሮኮሊ፣ ቺክን፣ ድንችና ካሮት፣ ነጭ ሽንኩርት ነው ማለት ነው። እነዚህ ናቸው። ቺክኑ ነው ዋናው። ቺክን እንግዲህ መረቁ ቆንጆ ነው ይባል የለ የዶሮ መረቅ። ስለዚህ በሾርባ ሲሆን ደግሞ በጣም ነው የሚጣፍጠው። ሁል ጊዜ በሌላ ነገር ከምንጠቀምበት በዚህ መልኩ አንዳንዴም ብንሰራው እንደ ቫራይቲ ማለት ነው። እንደዚህ አድርገን ከዛም በኋላ ክኖሪን ጨመርኩበት። እዛ በዚህ መልኩ አቀላቅለውኝና በቃ አሁን ውሃይን ጠብ ማድረግ እችላለሁኝ። እናንተ ግን መጀመሪያ ሁሉንም ጭምርምር አድርጋችሁ ውሃችሁን ክልስ አድርጋችሁ ትንሽ ከድናችሁ ስቲም እስኪሚሆን መጠበቅም ትችላላችሁ። እኔ አብሬ ማቀላቀሉን ነው የምመርጠው ማለት ነው ለራሴ። ሰው ሁሉ የተለያየ አዘገጃጀት ስላለው እዛ በዚህ መልኩ እንግዲህ እንጠብቀዋለን ማለት ነው። ከዛ በዚህ መልኩ ውሃ እንደዚህ ክልስ አደርግበታለሁኝ ማለት ነው ትንሽ። ከዛ ቀጣይ ደግሞ በደንብ በርከት አድርጌ ምክንያቱም ብሮኮሊ ፍርስ እንዲልብኝ ስለማልፈልግ ትንሽ ነካ ነው ማድረገው። ብሮኮሊን ብዙ መቆየት አልፈለኩም። ከዛ ውሃ እንደዚህ ክልስ እናደርግበትና ክድን አድርገን በደንብ የፈላ ውሃን ይጠቀምኩት። የፈላ ውሃ በዚህ መልኩ እንጨምርበታለን ማለት ነው። ከዛ አብሮ በጣም ይፈላል። በደንብ እስከሚፈላ ትንሽ ደቂቃ እስከሚፈላ ቀጣይ መኮሮኒ እጨምራለሁ ማለት ነው። ውሃዬን እንደዚህ ከከለስኩኝ በኋላ እስከሚፈላልኝ በደንብ እጠብቀዋለሁ ማለት ነው። እንደዚህ ዋይ ከፈላ በኋላ መኮሮኒ ይሄኛውን የተጠቀምኩትን እጨምራለሁኝ ማለት ነው። ከዛ በቀጣይ ደግሞ ጨው ጨምራለሁ። እንዲከፈላልኝ በኋላ ትንሽ ጨው ጨምርና ከዛ ክድን ነው ማደርገው። ከዛም በኋላ ትንሽ ደቂቃ በራሱ እንዲበስል ኃይሉን ቀነስ አድርገውና የስቶቬን ኃይል ቀነስ አድርጌ በራሱ እንዲበስል ነው ማደርገው ማለት ነው። እንግዲህ እንዲፍልት ካለልን በኋላ በቃ አሁን እከድነውና በራሱ እንዲበስል እንተዋለን ማለት ነው።
እንግዲህ በደንብ እንደዚህ ተተክትኮ ከፈላልኝ በኋላ ቀጣዩ ምንድነው እንግዲህ ወደ ሰርቭ ማድረግ ነው ማለት ነው። ስለዚህ እንግዲህ አዲስ ጀማሪ ዩቲዩበር ነኝ። ስለዚህ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉኝ፣ ሞር እንድሰራ አበረታቱኝ ማለት ነው። ከዛ እንግዲህ በቃ ምግባችን በዚህ መልኩ ደርሷል። በደንብ ኃይሉን ቀንሼ ግን ለትንሽ ደቂቃ ተወዋለሁ ማለት ነው። ከዛ በዚህ መልኩ እየበሰለ ኦልሞስት በስሎ አልቋል ማለት ነው። ስለዚህ ወደ ማቅረብ እንሄዳለን ማለት ነው። እንግዲህ ድንቻችንን ቼክ እናድርገው። በስሏል ይመስላል። ኦልሬዲ ድንቹ ቶሎ በስሏል። ስለዚህ ከዚህ በላይ ከፈሰለ ያው እንዲፈርስብኝ ስለማልፈልግ ይበቃናል ማለት ነው። እዛ እንግዲህ በዚህ መልኩ ሳህኔን ካዘጋጀሁኝ በኋላ ለመብላት ዝግጁ ነው ማለት ነው። እንደምታዩት እንግዲህ በጣም በቃ ቆንጆ ሆኖ ነበር የበሰለው። በቃ ጤናማ ነው። አንደኛ ዋናው ነገር ያው ጤናማ መሆኑ ነው ማለት ነው። ስለዚህ በዚህ መልኩ እንደዚህ አድርጌ አቅርቤ ለልጆቼም ለኔም እመገባለሁኝ ማለት ነው። አንዳንድ ጊዜ በአጠቃላይ ይሄን ቪዲዮ ከወደዳችሁት አሰራሪ ላይ ኮሜንት አስተያየት ካላችሁ በዚህ ብትሰሩ ጥሩ ነው ብላችሁ አበረታቱኝ። እንግዲህ እኔም በዚቹ እንዳልቀር አበረታቱኝ ማለት ነው። እንደዚህ መረቁን ጭምር አደርግና ምክንያቱም መረቋ ትፈለጋለች። እኛ ጋር እንግዲህ ያለሁት ካናዳ ነው፣ ዊንተር ነው፣ በጣም ስኖው ስላለ ይሄ በጣም ለኛ አስፈላጊ ነው ማለት ነው። በጣም ስለሚበርድ በዚህ መልኩ ካዘጋጀሁኝ በኋላ ፐርሲሊን እንደዚህ አድርጌ ነስነስ አደርግበታለሁ ማለት ነው። በዚች መልኩ ካዘጋጀው በኋላ እንግዲህ ለመመገብ ዝግጁ የሆነ ሰው መጥቶ መመገብ ይችላል። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ምን ብዬ ልንገራችሁ በቃ በጣም ጣፋጭ ነበረ ማለት ነው። ስለዚህ በዚህ መልኩ ሰርቭ አድርጌዋለሁ። እንግዲህ ቪዲዮን ከወደዳችሁ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ለቀጣይ ብዙ ቪዲዮዎች እንድሰራ አበረታቱኝ። ወዳችኋለሁ። እንግዲህ አይጎረስ ነገር አላጎርሳችሁ። ስለተመለከታችሁኝ በጣም ነው የማመሰግነው። መልካም ጊዜ። ቴንኪዩ